ሰላም፣ ይህ ኢትዮ ፊደል ነው። በኢትዮ ፊደል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ሀሎ በሉን። የምትፈልጉትን ትምህርት በምትፈልጉት ሰዓት መማርና መከታተል ትችላላችሁ። ትምህርታችን ደግሞ ይዤላችሁ የመጣሁት እንዲሁም እንግሊዘኛን ለማንበብ አጭር እና ቀላል መንገድ በሆነው ነው። እንግዲህ ዛሬ ላይ ማሳያችሁ ሰላምታዎችን ስንቀያየር ቋንቋ አማርኛ ሆኖ ግን በእንግሊዘኛ ሌተሮች እንዴት እንደምንጽፍ አሳያችኋለሁ። በዚህ አይነት መንገድ ሄዳችሁ ደግሞ እንግሊዘኛ ቋንቋውም እንግሊዘኛ ሆኖ እሱንም ለማንበብ በጣም አጭር መንገድ ይሆንላችኋል። ከዚህ በፊትም ቫውል ዲያግራፍ፣ ኮንሶናንት ዲያግራፍ ሰርቼላችኋለሁ። እነሱን አይታችሁ ደግሞ እነዚህ ስታያቸው ደግሞ በጣም ይቀላችኋል። እንግዲህ ከዛሬ የማሳያችሁ ሰላምታዎችን ስንቀያየር እንዴት እንደምንጽፍ ነው። እያንዳንዳቸውን ግልጽ በሆነ መንገድ አሳያችኋለሁ። አብራችሁ ይቆዩ። እንግዲህ ከመጀመሪያው ትምህርታችን ስንጀምር እች ማነች? ኤስኢ ማለት ሰ ናት። ኤልኤ ማለት ደግሞ ላ ማለት ነው። ኤን ማለት ም ሰላም። ከዛ ኤንኢ ማለት ነ ማለት ነች። ደብሊው ማለት ደግሞ ው እንድ ላይ ሰላም ነው፣ ሰላም ነው ሲል እንደዚህ ይሆናል ማለት ነው። ይኸው ሰላም ነው በአማርኛው ጽፌላችኋለሁ። ከዚያ እዚህ ጋር ኢ ማለት እ ነች። ኤን ማለት ን ናት። ከዛ ዲኢ ማለት ደግሞ ዴ ነች። ቲ ማለት ት ነች። እንዴት፣ እንዴት። ከዛ ኤንኢ ማለት ነ ናት። ኤች ማለት ደግሞ ህ ነች። እንዴት ነህ፣ እንዴት ነህ። ይኸው እንዴት ነህ ብላችሁ እንደዚህ መጻፍ ትችላላችሁ። እዚህ ጋር እንዲሁም ኢ ማለት ማናት ብያችኋለሁ? እ ናት። ኤን ማለት ን ነች። ዲኢ ማለት ደግሞ ዴ ማለት ናት። ቲ ማለት ት ነች። እንዴት፣ እንዴት። ከዛ ኤንኢ ነ። ኤስ ኤች ማለት ደግሞ ሽ። እንዴት ነሽ፣ እንዴት ነሽ። እሺ ያው እዚህ ላይም በአማርኛ ጽፌያለሁ። እንዴት ነሽ። እሺ ከዚህ ላይ ደግሞ ማነች እቺ? ደ ኢ ማለት ደ ናት። ኤች ማለት ህ ናት። ኤን ኤ ማለት ደግሞ ና ማለት ናት። ደህና። ከዛ ኤን ኢ ማለት ነ ናት። ኤች ማለት ደግሞ ህ ነህ። ደህና ነህ፣ ደህና ነህ። ያው ደህና ነህ ብላችሁ ለመጻፍ እንደዚህ ጽፋለች። ደህና ነህ፣ ደህና ነህ። ያው በአማርኛው ጽፌላችኋለሁ። እሺ ከዚህ ጋር ደግሞ ዲኢ ማለት አሁንም ደ፣ ኤች ህ፣ ኤንኤ ና፣ ደህና፣ ኤንኢ ነ፣ ኤስ ኤች ሺ። ደህና ነሽ፣ ደህና ነሽ። ያው ደህና ነሽ ብላችሁ ጽፋላችሁ። ከዛ ደግሞ ይቺ ማነች? ቲኢ ኤፍ። ቲኢ ማለት ጠ ወይም ተ ነው። ጠ። ከዛ ኤፍ ማለት ፍ። ቲኢ ተ። ኤች ኤ ማለት ደግሞ ሀ ማለት አይደለም። ኤል ደግሞ ል ምን ማለት ነው? ጠፍተሃል፣ ጠፍተሃል፣ ጠፍተሃል ብላችሁ ለመጻፍ እንደዚህ ጽፋላችሁ። ጠፍተሃል፣ ጠፍተሃል። ያው ጠፍተሃል። እሺ እዚህ ጋር ደግሞ ቲኢ ጠ ኤፍ ፍ ቲኢ ተ ኤስ ኤች ኤ ማለት ነው ሻ ማለት ነው። ኤስ ኤች ኤ ማለት ሻ። ኤል ማለት ደግሞ ል። ጠፍተሻል፣ ጠፍተሻል፣ ጠፍተሻል። እንግዲህ ኢ ማለት እ ናት። እ። ዲኢ ማለት ደ። ደብሊው ዩ ማለት ው። ኤልኤ ማለት ላ። ኤልኢ ለ። ኤች ዩ ማለት ነው ሁ። አንድ ላይ እደውላለሁ፣ 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 እደውላለሁ ብላችሁ እንደዚህ መጻፍ ትችላላችሁ ማለት ነው። እሺ ይቺ ደግሞ ማነች? ኤስ ማለት እንደማነች? እንደ ሰ ቤተሰብ ነች። ኤስ ብቻ ስለሆነች ስ ናት። ስ። አርኤ ራ፣ ስራ። ከዛ ኤልኤ ማለት ደግሞ ላ ነች። ዋይ ማለት ደግሞ ይ ነች።
ስራ ላይ ኤንኢ ማለት ነ ናት። ጂኤን ማለት ደግሞ ማነች? ኒ ማለት ነች። ነኝ። ስራ ላይ ነኝ። ስራ ላይ ነኝ። ስራ ላይ ነኝ ብላችሁ እንደዚህ መጻፍ ትችላላችሁ። እሺ ወደሚቀጥለው ስንሄድ ኢ ማለት እንግዲህ እ ናት። ኤን ማለት ን ናት። ዲኢ ማለት ደግሞ ዴ። ቲ ማለት ት። እንዴት። እሺ ከዛ አ ኤ ማለት አ ነች። አርኢ ማለት ረ። ኤፍኢ ማለት ፈ። ዲ ድ ናት። ኬ ማለት ደግሞ ክ። እንዴት አረፈድክ። አረፈድክ። እንዴት አረፈድክ። እሺ ኢ ማለት እንግዲህ እነች ኤን ን ነች። ዲኢ ዴ ቲ ደግሞ ት ነች። እንዴት። ከዛ ይቺ አ ረ አርኢ ማለት ረ ነች። ኤፍኢ ፈ። ዲ አይ ማለት ድ። ኤስኤች ማለት ሽ። እንዴት አረፈድሽ። እንዴት አረፈድሽ። እንዴት አረፈድሽ ብለን እንደዚህ እንጽፋለን። እሺ ዲኢ አሁን ዲኢ ደ። ኤች ማለት ደግሞ ህ። ኤንኤ ማለት ና ደህና። ኤ ማለት አ ነች። ዲኢ ማለት ነው አደርህ። አደርህ። ደህና አደርህ። ደህና አደርህ። እሺ ይቺ ደብሊው ዩ ማለት ው ማለት ነች። ኤልኦ ማለት ነው ሎ ውሎ። ይቺ እ ይቺ ን። ዲኢ ማለት ደግሞ ዴ። ቲ ማለት ት። ውሎ እንዴት። ኤንኢ ማለት ነ ነው። ቢኢ ማለት ነው በ። አር ማለት ር። ነ በ ር ነበር። ውሎ እንዴት ነበር። ውሎ እንዴት ነበር። ውሎ እንዴት ነበር። እሺ ኢ ማለት እ ነች። ኤን ማለት ን። ቢኢ ማለት ቤ። ቲ ማለት ት። እንዴት። ኤንኢ ማለት ነ ማለት ነው። ኤስኤች ሺ። ሺ ማለት ነው። ኤስኤች ማለት ሺ። እንዴት ነሽ። ጂዩኤ ማለት ደግሞ ጓ ማለት ነው። ጓ ጓ። ዲኢ ማለት ደ። ጂኤንኤ ማለት ደግሞ እዚህ ላይ ጂኤንኤ ማለት ኛ ማለት ነው። ዋይኢ ማለት ደግሞ የ ማለት ነው። የ ጓደኛዬ። እንዴት ነሽ ጓደኛዬ። እንዴት ነሽ ጓደኛዬ። እሺ ከዚህ ጋር ደግሞ ቢኢ ይላል ቤ። ቲኢ ማለት ተ። ኤስኢ ማለት ደግሞ ሰ ነው። ቢ ማለት ብ ቤተሰብ። እሺ ኤስኢ ማለት ሰ ነው። ኤልኤ ማለት ላ። ኤም ም ሰላም። ከዛ ኤንኢ ማለት ነ ማለት ነው። ደብሊው ማለት ደግሞ ው ነው። ቤተሰብ ሰላም ነው። ቤተሰብ ሰላም ነው። ቤተሰብ ሰላም ነው። እሺ ይሄ ደግሞ ዲኢ ማለት ደ። ከዛ ህ ደህና ደህና። ከዛ ኤች ዩ ማለት ሁ ናት። ኤን ማለት ነው ን ነች። ሁን ደህና ሁን። ደህና ሁን። ይቺ ማለት ዲኢ ማለት ደ ናት። ኤች ህ። ኤንኤ ማለት ና ደህና። ከዛ ሁ ናት። ኤች ዩ ማለት ሁ ነች። ጂኤን ማለት ደግሞ ኒ ነች። ሁኚ ደህና ሁኚ። ደህና ሁኚ። ከዛ በመቀጠል መጨረሻ ላይ ምን ይላል ይሄ ኤምኢ ማለት ነው መ። ከዛ ኤል ማለት ደግሞ ል። ሄ ማለት ሄኤ ማለት ካ። ከዛ ኤም ም መልካም። ጂአይ ማለት ጂ ናት። ዜድ ኢ ማለት ዜ
አንድ ላይ ጊዜ፣ መልካም ጊዜ፣ መልካም ጊዜ። እንዲህ ነው። እንደዚሁ አማርኛ ወደ እንግሊዘኛ ፊደሎችን ተርጉሜ የጻፍኩላችሁ አለ። እሱን አንብባችሁ ወደዚህ ስትመጡ በጣም በአጭሩ በቀላል መንገድ መረዳት ትችላላችሁ። እንዲሁም ደግሞ በኦንላይን ብትማሩ ደግሞ በአጭር ጊዜ ብቁ መሆን ትችላላችሁ። ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮች ሀይበሉን፣ ደውሉልን። በኦንላይን ተማሩ። የምትፈልጉትን ነገር ብቁ መሆን ትችላላችሁ። ለዛሬ የነበረን ትምህርት ይህን ይመስላል። በሌላ ጊዜ በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።